እፎይ ያላመጣው ጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማል። ምን አይነት ዘመን ላይ እንደተፈጠርን ምን አይነት ዘመን እንደመጣ አሁን ንጽጽር ብላችሁ አቡ ሃይደር እግዚአብሔር ያሳድርህ አንተ አህመድ ዲንጀበል እንደ ጅፍልል ያርግህ። ንጽጽር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታል። እማናውቀውን ሰምተን የማናውቀውን ነገር ይሄ እነፎይ አውጥቶ ዛሬ ሌላ ታምር ምን ሰማው ሊጥ እንትን ይላል ምናምን። ያው በቀደም ሲሰማ በእውነት ገልጫ ይውጣው ይላል። ይሄ ነውር ነው። ሰው እኮ መስታወት ቤት እየኖረ ድንጋይ ውርወራ ያለበት ቦታ አይገባም። ፈጥሮ ቢያወራ እኔ ራሴ አለቀውም፣ እፎይን አለቀውም። ራሱ ፈጥሮ እንደዚህ ሰምቼ ነው የሆኑ ሼክ ነግሮኝ ነው ቢል አለቀው። በራሴ እዚሁ በፋለጠው ነበር። ብቻ ለውጥ መጥቷል። የዋሃቢ እንጀራው ገመዱን የተበጠሰው ንጽጽር ብሎ በየመንገዱ አፉን ይከፍት የነበረ ዋሃቢ ገመዱ እንጀራቸው ይሄ ነው። ሳንቲባቸው ይሄ ነው። ሌላ ስብከት አያውቁም። ሌላ ምናምን አያውቁም። አሁን ሌላ ችግር የለም። በቃ አሁን እያንዳንዱ ቁርአን አጥኚ ሆነ፣ እያንዳንዱ ሐዲስ አጥኚ ሆነ። መጽሐፍ ቅዱስን እናጥና ብለው ሲመጡ ቁርአንን እናጥና ብሎ ደግሞ ሰራዊቱ ወደዛ ሄደ እና እሸቱ መለሰ ያላችሁት እሸቱ የእንጀራ ጉዳይ ነው። እሸቱ እንጀራ እንትን ነው እና አጉል ልወደድ ባይ ነው ብሎ ነው እና ብዙ ባንረግጠው ጥሩ ነው ባይ ነኝ። እኔ ያሳዝነኛል። የኛው ሰው ነው። ቲቪቷ አለች ምኑ አለች፣ ግን ደግሞ ለክፉ ባንሰጠው እኛ መቼም ቅጥቅጥ አድርገን በዛው ማጥፋት ነው የምናውቀው። ደግሞ ማቀፍም ሰብረን መጠገንም እንደምንችል ብናሳየው እና ስተቱን አውቋል፣ ገብቶታል፣ ተው ብሏል፣ ደንግጧል። እሱ የሚናገረው ሁሉ በቃ የሊቅ እሱ የሚናገረው ሁሉ የምጡቅ አይምሮ እሱ የሚናገረው በሙሉ በቃ የተለየ አድርጎ በካሜራና በኤዲቲንግ ሰው ጭንቅላት ላይ ጌም መጫወትና ቢዝነስ መስራት የሚፈልግ ሰው ስለሆነ አሁን ያችን በመናገሩ ሚዛናዊ ሆኖ ምናምን ነው ያደረገው። ግን ግራ ቀኝ አይቶ የሚተነፍስ ይመስለኛል። እና ምንም ቢሆን ደግሞ የይቅርታ ልብ ሊኖረን ይገባል። አድምተን ማጥፋትም የለብንም። ከደነገጠ ይበቃል። በቃ እነሱ እንደዚህ አስደንግጠው አይደል አስደንብረው ይቅርታ ምናምን የሚያሰኙት። ስለዚህ እኛም ደግሞ የኛ ልጅ ቆንጠጥ አድርገን ትልልቆቹ ደግሞ የምታውቁት እሸቱን እረፍ፣ አቅምህን ወቅ፣ ልክህን ወቅ። ለገዳም ገንዘብ መሰብሰብ በኮሚሽን፣ ለቤተ ክርስቲያን ገንዘብ መሰብሰብ በኮሚሽን አሜሪካ መሄድ አሜሪካ የወሰደችው ቤተ ክርስቲያን ናት። ለካሊፎርኒያው ቤተ ክርስቲያን ለመነ፣ ቤተ ክርስቲያን ላከችለት። ቤተ ክርስቲያን የላከችው ደብዳቤ ቅቡል ነው። አሜሪካ የትም ብትሄድ ጌጥ ቤተ ክርስቲያን ናት፣ ውበት ቤተ ክርስቲያን ናት። አምላክ ሲሰደብ ሲንጓጠጥ መጽሐፍ ሲጻፍበት አፍህን ዘግተህ ይህም ብናገር እኔ ክፍለ ሀገር ሲሄድ ምናምን አይለቁኝም ብለህ ዝም ብለህ ስራ አንተ የግድ ሃይማኖቱ ላይ አስተያየት መስጠት አለብን። ትንሽ ፍሬን ብንይዝለት ደግሞ እሱም ጥጋበኛ ነው። የሆነች ነገር ይላል። ያው ውደቅ ሲለው ተሰበር ሲለው ያላትመዋል። መክረን ቢያገለግል ለቤተክርስቲያን ያስፈልጋታል። ወጪ ሰባሪዎች ባንሆን ነግበኔም ነው። እኔ አሁን ለራሴም ነው ነገ የተዘጋጀልኝን እኔን የማውቀው ሳት ብል የሆነ ነገር ቢገኝብኝ እዚህ 3300 ሰው አይደል ያለው በለው የሚል የለም። የታባቱንስና አቤት የኮመንት ማት ያኔ ነው ማየት። እግዚአብሔር አታሳየኝ መድኃኒዓለም በጊዜ ወሰደኝ። እኔ ጥለኸኝ ለንክሻና ለበላተኛ ሰጠኸኝ። አምላኬ ሆይ መግቢያ አታሳጠኝ። እንደው ያን ቀን አታሳየኝ። በእውነት አቤት ወቀጠ፣ አቤት ሞጣ ቀረን አላልኳችሁም ነበር ወይ? እኔ ድሮም ተናግሬ ማን ሰምቶን? ብሪጅስቶን ግቢበት ይህን ያደረገ ቆጡ ይህንማ ግቢበት ቦርጤ ግባ ከላይ ወጣ በሉ ግቡበት። ዮኒ ማኛ እንደዚህ
መፈክሯ ቅዳሜ ገበያ አቤት 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 የጠላት ብዛት! እነ ሙጂባሚ ነው እነማን ብትቦባ ሳባይ ታባቱና አምላኬ ወይ እንደው አሳልፋት እስኪ አሳልፈ እንዲሁ እንዳበድኩ ወደ መቃብሩ ስደኝ ለነሱ ንክሻ አሳልፋት እስኪ። አቤት የጎንደር ስኳድ! አቤት ግንቦት ሰባት! አቤት ባልደራስ ባልዲራስ! አቤት አፋድ! አቤት ኦነግ! አቤት ወያኔ! ኧረ 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 ተጣላሁት! አቤት ተሐድሶ! እዩ ጩፋ! የእዩ ጩፋ ሰራዊት! እግዚኦ! የአህመዲን ጀበል ሰራዊት! ኧረ 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 እንዴ! ሳስበው እግዚኦ ለምህረቱ ማን ቀረኝ የሚምረኝ የለም። አድነኝ ጌታዬ፣ ጠብቀኝ ጌታዬ፣ ኧረ እንደው ጠብቀኝ። ለአንደበቴ ጠባቂ ያኑርልኝ እንጂ አይኑሩኝም። በሰበር ዜና 20,000 ሰው ነበር ላይቭ የሚገባው። ብትቀርጿት ደስ ይለኛል። በእውነት ብትቀርጿት በጣም ደስ ይለኛል። አጀንዳችን ሶስተኛው ስለ ዘመቻ አንድነት ነው። የዘመቻ አንድነቱን የአንድነት ዘመቻው ያገኘውን ለውጥ ያመጣውን ለውጥ እንነጋገራለን። ስለዚህ ለአካሉ አድርሱልኝ። የአካሉ ጥሩ እድገት ነው። ከኋላ የእመቤታችንን ስዕል አምጥተሃል። ጥሩ ነው፣ እንደዚህ ማድረግ ጥሩ ነው። ግን እንደዚህ እንደምታየው አምጥተሃል። ስዕል አድህኖ ግን ከተለመደው ውጪ ነው እና ትንሽ ብታስተካክለው ይሉሃል። አሁን ነው ዘመዴ በጣም በብዙ ነገር ተስተካክሏል። አድፍጠው ቢኖሩም እና ቢያስተካክለው ንገረው ነው ያሉኝ። አኬ የራሳችንን ኦርቶዶክሳውያን እንትን አድርገና ጥሩ ነገር ያየሁት ጎንደሬና ትግሬ ነኝ ብለሃል። ያስታውቃል፣ የስኳድ ነገር ያስታውቃል። አንድ ሰው መበጥበጥ ከጀመረ ቤተክርስቲያንን ማመስ ከጀመረ ያው ስኳድ ከሆነ ስኳድ ነው እና አኬ በጣም አሻሽል፣ ግድ የለም እና የድሮ ቅጥነት በቅጥነት ጊዜ የነበረው እንትን ይመስላል። ሎልም የሚለውን ነገር አስተካክል። ሎል የሚለውን አጉል አራዳሉን ማለቱም ብዙ አያዋጣም። ያው ታያለህ፣ ዳውን ነው የሚለው። ከቀጠልክ ትቀጥላለህ፣ ካልቀጠልክ ጸጋ ይገፈፋል እና አስተካክል። ከኋላ የእመቤታችንን እኔ መቼም መካሪ ነኝ። እኔ ከኋላ የእመቤታችንን የምናውቃትን አድርግ። ከዚያ በተረፈ አሁን ሁሉም በንስር አይን ስለሆነ የሚያይህ ብዙም የትም አትሄድም። ለመጠጋትም ሞክረሃል። አይደለም ትግሬ፣ አይደለም ጎንደሬ፣ ጎጃሜ፣ ወሎዬ፣ ወለጌ፣ ሀረሬ እሱ አያድንህም። አባ እሱ አያድንህም። የሚያድንህ እምነትህ ነው። በቀደም ስትናገር ስለሰማሁ ነው። ጎንደሬ ነኝ በአባቴ መናገር እንኳን አልፈልግም ነበረ፣ ትግሬ ያለብኝ ምናምን ብላል። እቺ ከሄኖክ ጋር እንትን የሚያስብላችሁ እቺ ቲቪቷ እቺ ቤተክርስቲያንን እንትን ማለቷ ዙሪያን የከበበውን የማህበረ ሰላማ ሰራዊት ሳይ ይገባኛል ማን እንደሆነ እና እሱ ላይ ትንሽ አስተካክል። እናንተ አሁን ወዳጆቼ ይሄንን ዘመዴ እንደዚህ ያላችሁት ያው ለወንድሜ ለአኬ ነግሬዋለሁ። አንተም ተንፍሰሃል። በጣም
እንትን እንድትል ነው። ሌላ ወደ ርዕሴ ከመግባቴ በፊት